ሰላም ሰላም ውድ የተከበራችሁ የሐረግ ቻናል ፋሚሊያንስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ አማን ነው? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ፋሚሊ ኢትዮጵያ ከገባሁ እንግዲህ ምንም አይነት ሙሉ ቪዲዮ አልሰራኝም። ለብዙ ጊዜ ተናፍቃችኋል። ፋሚሊ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እኔ እህታችሁ እንግዲህ ሐረግ በሰላም ኢትዮጵያ ደርሻለሁ። በሰላም አለውኝ ይመስገን። ዛሬ ወሳኝ የሚባል መረጃ ስለምሰጣችሁ እያንዳንዳችሁ አዲስ የሆናችሁ ቤቴን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር የነበራችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ አበረታቱን፣ ሼር አድርጉልኝ ጋይስ ፕሊዝ ወዳችሁ ማለት ነው። ሶሻል ሚዲያ ፕላትፎርሞች አንዳችን ለአንዳችን ተረዳድተን አብረን ሰርተን የምናድግበት ፕላትፎርም ስለሆነ ፕሊዝ የእናንተ እገዛ ያስፈልገኛል። ላይክ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ አበረታቱኝ። እንግዲህ እንደምታውቁት ዩቱብ ህጉን ቀይረዋል። በፊት 4000 ዋች ሀወር ነበር፣ አሁን ደግሞ 8000 ዋች ሀወር ሆኗል። ያን አዲስ ዩቱብ ክሬት የሚያደርጉ ሰርቶ እንግዲህ የሚከናወኑበት ይሆናል። እኛ ደግሞ ነባር የነበርን ቢያንስ እቺን 4 ወር እንግዲህ ስትሮንግ ሆነን ዋቻውርም በመሙላት ዩቱብ ሜምበርሺፕ እንድንቀላቀል ለእያንዳንዱ አዲስ ዩቱበሮች ጀማሪ ዩቱበሮች መልካም ምኞቴን እየገለጽኩኝ ዛሬ ወደ መጣው ጉዳይ እገባለሁ ማለት ነው። መጨረሻ ላይ አሪፍ የሚባል መልእክት ስለምሰጣችሁ እኔ ከደረሰብኝ እኔ ካሳለፍኩት ማለትም እና አሁን ዛሬ የማወራበት ርዕስ ስለ መሬት ነው ጋይስ። ይሄንን ሳታውቁ መሬት አትግዙ በሚለው ርዕስ ነው አሪፍ መረጃ የምሰጣችሁ። እሱ ምንድነው ሐረግ ብትሉኝ፣ እኔ ከዚህም በፊት እንግዲህ እህታችሁ ጆርዳን 4 ዓመት ስሰራ የገዛሁት አንድ መሬት ነበረች። እግዚአብሔር ረድቶኝ ያ ምንድነው የሆነው ብል መጨረሻ ላይ ስለምነግራችሁ፣ አሁንም ሀሳብ አስተያየታችሁን በኮሜንት እየጻፋችሁ ማወቅ የምትፈልጉ መረጃ ካለ በኮሜንት እየጻፋችሁልኝ ጠይቁኝ። እያንዳንዱ ጥያቄያችሁን ለመመለስ እኔ ዝግጁ ነኝ ጋይስ። እግዚአብሔር ቢረዳኝ እያንዳንዱን ነገር የምትጠይቁኝን ኮሜንት እያነበብኩ እመልሳለሁ። እኔ መበረታታለሁ እና መሬት ገዝቼ ነበርና አብዛኛውን ጊዜ ምንም ስለ መሬት መረጃ ሳይኖር መሬት እንገዛለን፣ መሐንዲስ ሳናሳይ፣ ትልቁ ስህተት ማለት ነው። ስለዚህ ይህ የገዛሁት መሬት ምን ሆነ? ምንስ አጋጠመሽ ሐረግ ብትሉኝ፣ ያ ያጋጠመኝን ነገር ልነግራችሁ አሁን ጆሮ እየሰጣችሁ አዳምጡኝ ፋሚሊያት። ይሄ የተገዛው መሬት ምን ሆነ መሰላችሁ? ወደ እኔ እንጃ 3 ሜትር ምናምን እንደዚህ ነገር ነው ከመሬቱ ላይ የተወሰደ። ይሄም ደግሞ አሁን የመጣው የመንገድ ልማት በሚለው ወይም ኮሪደር በሚለው ነው። እንግዲህ የምታውቁት ብዙ ሰዎች ቤታቸውን አጥተዋል። ብዙ ሰዎች ደግሞ ፈርሶባቸዋል። ብዙ ሰዎች ተከራይቶ ወጥቶ ነው ያሉ። ቢያንስ እኔ አሁን ያለሁበት እንኳን የፋሚሊ ቤቱ ፈርሶ በዚህ ሰዓት ከኛ ጋር ተከራይ ሆኖ ያለበት አጋጣሚ እያየው ነው። እና ፕሊዝ እባካችሁ እህቶቼ ይሄን ሳታውቁ ስደት ዓለም ላይ ሆናችሁ በእህት በወንድም በእናት በማንም በኩል ቢያንስ ሳታሳዩ እና ሳታረጋግጡ መሬት እንዳትገዙ ልላችሁ እወዳለሁ። ምክንያቱም እኔን የመታኝ እንቅፋት እህቶቼ እንዳይመታችሁ ስለምፈልግ ማለት ነው። እንዲሳካላችሁና እንድትከናወኑ ስለምፈልግ። ስለዚህ ፕሊዝ ውድ እህቶቼ ይህን ሳታውቁ መሬት ዝም ብላችሁ እንዳትገዙ። ይሄ ምንድነው? ወደ ሀሳቤ ስገባ ማለት ነው። ይሄን ሳታረጋግጡ እህቶቼ መሬት እንዳትገዙ። ይሄ ምንድነው? ይቅርታ እንግዲህ ልጅ ጋር ስላለው ልጆች እየረበሹኝ ነውና፣ ይሄ ምንድነው? መሐንዲስ ሳታመጡ ሳታሳዩ መሬት አትግዙ እባካችሁን። ብዙዎች መሬታቸውን እያጡ ነው። በጣም ብዙ ልጆች ግንባታ ጀምረው
ውሃ ምን ቆጣሪ ሁሉን ነገር ካስገቡ በኋላ ቤታቸው እየፈረሰ እየተወሰደባቸው ነው። እና ፕሊስ ፕሊስ ይሄ ላይ አስረግጬ መናገር እፈልጋለሁ። ከኔ ምንድን ነው የተወሰደ ብትሉኝ ሌላ ጊዜ እዛው ቤት ሄጄ ቪዲዮ ሰርች አሳያቸዋለሁ። ቡና ተጨፍጭፏል፣ ሙዝ ተጨፍጭፏል፣ ትላልቅ ዛፍ በራፍ ላይ ነበር። አቮካዶ እንጨት፣ ዘይቱና እንጨት ምናምን ተቆርጦብኛል ማለት ነው። እናንተ ደግሞ የተለየ ነገር ሳታውቁ ብትገዙ ወይ መሬታችሁ እንዳይፈርስ ወይ ደግሞ ሙሉ ለሙሉ አሁን ግማሽ ፓርት ላይ እንዲህ ቤቱን ቆርጦ ቢወጣ ምን ታደርጋለህ? ምን ከዛ ፊት ለፊት ያለው አለ ቤቱ አለ። በጣም ነውና የምትከስሩ። ታዲያ ሀረግ ምን እናደርግ ካላችሁ አሁንም አዲስ የሆናችሁ ወሳኝ ጥብቅ የሆነ መረጃ ነው ጌታን እየሰጠኋቸው ያለውኝና አዲስ የሆናችሁ አሁንም ለቤቴ ሰብስክራይብ ላይክ በማድረግ የሀረግ ፋሚሊ መሆን ትችላላችሁ። ነባር ያላችሁ ደግሞ ኮመንት እየጻፋችሁ ሀረግ በርቺ። በቃ ከስደት መልስ ብዙ ቻሌንጅ አለና የእናንተ እርዳታ የእናንተ አብሮነት በደንብ ነው የሚያስፈልገኝ ፋሚሊ። አሁን ወደ ጉዳዩ ስገባላችሁ እና ሀረግ መብቴው ምንድን ነው? እንዴት ነው መግዛት ምንችለው? ምንስ ነው መብቴው ብላችሁ ብትጠይቁኝ እኔ ጋር ያለው መብቴ የሚወራ ሳይሆን ተግባር የሆነው ነው የምነግራችሁ። እና እኔ አሁን በዛ ሰዓት ላይ ማለት ነው መሐንዲስ አምጥቼ አሳይቼ ቢሆን ቤተሰቦቼ ሲገዙልኝ የሚያውቅ እውቀት ያለው ሰው አሳይቶ ቢሆን ይሄ ነገር ባልተፈጠረብኝ ነበር። ወይ ውስጥ ለውስጥ መሐንዲሶች በደንብ ያውቃሉ ምን አይነት መሬት ላይ መንገድ ይገባል፣ ምን አይነት የመንግስት ፕላን አለበት፣ ምን አይነት ሀብታሞች ለወደፊት ሰፈሩን የመውረስ ህንፃ የመስራት ምናምን ፎቆችን የማንሳት አለ እንትን እቅድ አለ የሚለውን ባለሙያው በደንብ ያውቃል ስራው ስለሆነ ማለት ነው። ጋይስ እንዲህ አይነት ሀሳብ ካላቸው ለምሳሌ ከተማ ዳር መሬት ስትገዙ ምን ይሆናል መሰላችሁ? አሁን እኔ ያለሁበት ሰፈር ለምሳሌ ፊውቸር ከአንድ 3-4 ዓመት በኋላ ሀብታሞቹ ይሄን መንደር ሙሉ በሙሉ ህንፃ ይሰራሉ። እውነቱን ለመናገር በነፃ አይለቁም። ሀብታም ሲመራ በነፃ አይለቅም ጋይስ። ምንድነው ይሄን መሰላችሁ? ሀብታም ሲመራ በነፃ አይለቅም። ግምትህን ሰጥተው ወይ ደግሞ ሌላ ቤት ሰርቶልህ ነው የሚወስድበት። ቢሆንም ግን ለፍተሽ የሆነ አሙቀሹ መኖር ስትጀምሪ መጥቶ ደግሞ ሀብታም ግቢሽን ሲወርስ በጣም ያስጠላል አይደል? አይስሩ አይደለም አይልሙ አይደለም ያላቸው ይኖሩ አገርን ያሳምራሉ፣ ያስተካክላሉ። ከዚህ ሁላ ዋናው መብቴው ምንድን ነው ሲባል አዋቂዎችን መሐንዲሶችን አምጥታችሁ አሳዩ። እባካችሁን እህቶቼ በያላችሁበት ጓዳ ቤት የምትገዙ መሬት የምትገዙ እንዲህ አይነት ፕላን ያላችሁ ሀደር አላችሁ እወዳለሁ። እኔ ላይ የደረሰው እንዳይደርስባችሁ። እኔ እንደነገርኳችሁ ዛፍ ነው የተጨፈጨፈብኝ፣ መሬት ነው የተወሰደ፣ አጥር ነው የፈረሰ። እንደገና ወደ ውስጥ ገብቶ ለማሰራት እሱ ራሱ በጣም ቻሌንጅ ነበር ፋሚሊ። አሁን እንደምታስቡት አይደለም። ይሄን ስላችሁ እያስፈራራዋችሁ አይደለም። ቅድሚያ ሳትገዙ ይሄን ነገር አጣሩ። ይሄ ብቻ አይደለም ፋሚሊ። አሁንም በስተመጨረሻ ላይ ሀሳቤን እያጠቃለልኩ ነው፣ አላስረዝምባችሁ። ቁም ነገር የመጨረሻ ማለት ነው ምነግራችሁ ነገር መሐንዲስን ስታሳዩ ያ የሚሸጥ ሰውዬ የራሱ ነው ወይ ውርስ ነው ወይ? ውርስ ከሆነሳ ከኋላው ሌላ ሰው አለ፣ እህት አለች፣ ወንድም አለ፣ የልጅ ልጅ እዛ ቤት ያደገ አለ። ለምን ብዙ ሰዎች መሬት እየገዙ ማለት ነው። ለምሳሌ ከአንድ ሽማግሌ ይገዛሉ፣ ነገ ልጁ ይመጣል፣ ከዛ የልጅ ልጅ ይመጣል። ይሄ መሬት እኔ አልፈረምኩም እኔ የለውበትም በሚል ይግባኝ ሄዶ ይከሳል። በጣም ብዙ ልጆች እየከሰሩ ነው። እውነቴን ነው የምነግራችሁ። እኔ ዩቲዩብ እንዲታይልኝ ወይ ፋሚሊዎችን ፈን ለማድረግ አይደለም። እውነቱን ስነግራችሁ ጋይስ ቁም ነገር እያወራሁኝ ነው። እና በጣም ብዙ ሰዎች እያለቀሱ ነው፣ አውጥቶ ሚዲያ ላይ ያልተናገሩት ማለት ነው። በፊት ያልነበረ ዘመድ ነኝ የሚል ፋሚሊ ነኝ የሚል ይመጣል፣ ባክግራውንድ ክስ ይጀምራል። ሲከስ እኔ አላቃትም ይላል። ያ ሰውዬም ሰው ነውና ገንዘብ ስለሚያሸንፈው በዚህ ሰዓት ገንዘብ እናትና ልጅን እያጣላ ነው፣ ባልና ሚስትን እያጣላ ነው፣ አባትና ልጅን እያጋደለ ነው።
ስለዚህ ፋሚሊ ምን ማድረግ ነው ያለባችሁ? ያ መሬት የማን ነው? ባክግራውንዱ ምንድን ነው? እንዴት እናውቃለን ካላችሁ እዛው ሰፈር የሚኖር ይሄ መሬት ላይ ማን ሲኖር ነበር፣ ያ ተወክሎ የሚገዛልሽ ሰው ማረጋገጥ ይችላል። ምንም ችግር የለውም። እዛ ጋር ያለ ሰው ጎረቤት ይነግራል፣ ይሄ ኬሌ ኬሌ ነበር። ምክንያቱም እኔ ነገ የተለያየ ችግር በልጄ ላይ ወይም ያቺ ለምትገዛዋ እንዲደርስ አልፈልግም። ስለዚህ እውነተኛ ያለው ሪል ነገሩን ብላችሁ ያን በማጣራት ግዙ እንጂ ዋጋ ቀነሰ። አንዳንዴ ምን እንደሚያደርጉ ታውቃላችሁ? በጣም በቅናሽ በወረደ ዋጋ መሬት ይሸጡና ለካስ ያ መሬት ዋጋው የቀነሰ ለምን ይመስላችኋል? ወይ ሀገር ይቀይራል ወይ ሌላ ነገ ከሳሹ መጥቶ ስለሚከስ እኔ አልፈረምኩበትም፣ ይሄ የአባቴ መሬት ነው፣ ይሄ የእናቴ መሬት ነው፣ ይሄ የአያቴ የውርስ ነው ብሎ ስለሚነሳ ይሄን እቅድ ፕላን ያደርግና ለራሱ የለመደ ሰው ነው ታውቃለሽ፣ በርካሽ ዋጋ ይሸጥና ይጠፋል። እርካሽ ነው ብሎ ደስ ብለሽ ትገዣለሽ። ከዛ በኋላ ቤተሰብ ማሳጠር ምናምን ጀምሮ ወይ ለማሰራት ምናምን ሲጀምር ወይ ካርታ ለመጀመር ሲፈልግ በዛው ሩጦ ይመጣል። ይሄ የአባቴ መሬት ነው ባለቤቷ የታለች ተብሎ ሲፈለግ ባለቤቷ የለች። ትልቅ ችግር ይፈጠራል። ከዛ በኋላ ገዢዋ ኪሳራ ትሆናለች ማለት ነው። ይሄን ደግሞ በተጨባጭነት በዙሪያ ያሉ ሰዎች እዚሁ የምኖርበት ሀገር፣ እኔ የጅማ ልጅ ነኝ። እዚሁ ጅማ ነዋሪ የሆነ ያውም ሰፈሩ መንደሩ የሆነ ልጅ ገዝቶ ማለት ነው ከሰው ሰው ነው የገዛ መሬቱ ላይ አሳጥራለሁ ስል ሴትዮዋ ዋናውን እንትን ይዛ መጣች። መሬቱ የኔ ነው። ተነሳ፣ ብጥብጥ ተነሳ። ሻጩ ኬት እንደመጣ አልታወቀም። ጠፋ። ወደ ሀገሩ ወደ ሌላ ሀገር ሙቭ አደረገ። በጣም ክስ ሲካሰሱ ከአመት በላይ ዞሮ ዋናውን ካርታው የመሬቱን ግሪን የያዘችው ሴትዮዋ አሸነፈች። ይሄ እኔ የማውቀው ኪሳራ ሆነ ማለት ነው። ስለዚህ ውድ ቤተሰቦቼ እባካችሁን በማስተዋል ግዙ። ወሬ ካበዛውባችሁ ከቸኮልኩባችሁ በጣም ይቅርታ ፋሚሊያት። ምን ልላችሁ ፈልጌ ነው፣ ስትጎዱ ማየት አልፈልግም። ምክንያቱም በጣም ብዙ ልጆች ደም እንባ እያለቀሱ ስለሆነ ያለው ይሰራል፣ የሌለ ደግሞ ያ ብክንክኑ የወጣውን ቤት ብክንክኑ የወጣውን ህይወት ጥሎ እንደገና ስለሚሰደድ ማለት ነው። እባካችሁን እህቶቼ ይሄን አድርጉ። የሆነ ሰው ሊገዛላችሁ ውክልና ስትሰጡ ፕሊስ፣ አሁን በሌላ ስም ካርታ ሆኖ አንቺ ወደ ሀገር መተሽ ካርታ ለማዞር ስትፈልጊ ከ200 በላይ ሺህ እየተጠየቀ ነው። ከቻላችሁ በዛ ስም ብታስገዙ ካርታውን እራሳችሁ መታችሁ ብትጨርሱ ባይነኝ እኔ። ምክንያቱም ስትመጡ ብዙ ብር ከፍላችሁ ስለምታዞሩ ማለት ነው። አሁን እንደ በፊቱ አይደለም፣ ውድ ነው ካርታን ስምም ለማዞር። ስለዚህ እህቶቼ ይሄ ሀሳብ እንግዲህ ከተመቻችሁ ሀሳብ አስተያየታችሁን እየጻፋችሁልኝ ኮሜንት እያደረጋችሁ ጥያቄ ካላችሁ እያንዳንዱን ነገር በመረጃ ላቀርብላችሁ እወዳለሁኝ። ምን አልኩኝ? ዋና ርዕሴ ዛሬ ይሄን ሳታቂ መሬት አትግዢ በሚለው ሀሳብ ላይ ነው እና ዛሬ የመጣሁላችሁ። ክብራትና ክብራት የሀረግ ቻናል ፋሚሊያንስ በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች። በያላችሁበት ሰላማችሁ ብዝት ይበል። እንዳልኳችሁ መሬት ለመግዛት ስታስቡና ስትወስኑ አንደኛ ካርታው ደግሞ ያልነገርኳችሁ ነገር በሚቀጥለው ደግሞ ሌላ ዋና ያልነገርኳችሁ ርዕስ አለ ሌላ ማለት ነው እንደ ተጨማሪ ማወቅ ያለባችሁ እና አረጋግጣችሁ መግዛት ያለባችሁ እሱን ደግሞ በቀጣይ እነግራችኋለሁ። አሁንም አዲስ የሆናችሁ ይህን ቤት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ደውሏ ምልክት በመጫን ሁሌ የሚለቅ አዳዲስ መረጃዎች ሲደርሳችሁ እንዲደርሳችሁ ቤቴን እንግዲህ ደውሏን አብሩ፣ አበረታቱን። በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ብዝት ይበል። አገራችንን ኢትዮጵያ እግዚአብሔር ሰላም ያደርግልን። በያለንበት የእግዚአብሔር ጥበቃ ከእያንዳንዳችሁ ጋር ይሁን። ውድ የማዳም ቅመሞች ለእናንተ አሁንም ትልቅ ፍቅር ትልቅ አክብሮት ነው ያለኝ፣ እኔም ከእናንተ ውስጥ ስለመጣው ማለት ነው። ሰላማችሁ ብዝት ይበል ባይ። መልካም ጊዜ